በማንኛውም ግንኙነት ውስጥ ሰዎችን ከጎንህ የምታጣው ወይም ዋጋን የሚያጡት ስላልወደዱ አይደለም፣ ሳታውቀው የምትሰራቸውን ድብቅ የሥነ ልቦና ስህተቶች ስለሚታዘቡ ነው። አንደኛ፣ ሁልጊዜ ዝግጁ መሆን ኦቨር አቬይላቢሊቲ። የራስህ ሕይወት፣ ዓላማና ሥራ እያለ ለሌላው ሰው ሁልጊዜ ቀዳሚ ስትሆን በሥነ ልቦና ሕግ ሰውየው ዋጋህን ዝቅ አድርጎ ማየት ይጀምራል። ሰዎች በቀላሉ የሚያገኙትን ነገር ዋጋ አይሰጡትም። ሁለተኛ፣ ለእያንዳንዱ ውሳኔ ብዙ ማብራራት። አይ ማለት ሲገባ ረጅም ምክንያት የምትደረድር ከሆነ ወይም በራስህ ውሳኔ ላይ ሰዎችን ለማስረዳት የምትጨነቅ ከሆነ በራስህ የመተማመን ችግር አለበት የሚል ምልክት ለሰዎች ታስተላልፋለህ። ውሳኔህ አጭር፣ ግልጽና ድንበርህ ባውንደሪ ጠባቂ ይሁን። ሶስተኛ፣ እርቅ ወይም ፍቅር ፈልጋ ስትል ክብርህን ዝቅ አድርገህ መቀበል። አንድ ሰው ሲያቃልልህ ወይም ሕጉን ሲጥስ ዝም ብለህ ካለፍከው ያ ሰው ይህንን ማድረግ ይችላለሁ ብሎ ይማራል። ሰዎች የሚያስተናግዱህ አንተ ራስን የምታስተናግዱበትን መንገድ አይተው ነው። ከእነዚህ ስህተቶች ውስጥ የትኛው ላይ ይበልጥ ተሳስተህ ታውቃለህ? ኮሜንት ላይ ተወያዩበት። ስለ እውነተኛ ግንኙነቶች፣ ሬድ ፍላግስ እና ሴልፍ ሪስፔክት ተጨማሪ እውነቶችን ለማወቅ ፎሎ ማድረጉን አትርሳ።